አመሰግናለሁ የተከበሩ አፈ ጉባኤ በውሃና መስኖ ማዕድን ዘርፍ ላይ የተነሱ አስተያየቶችና ጥያቄዎች ላይ መሰረት አድርጌ በተለይ መረጃ በሚጠይቁ ጉዳዮች ላይ መረጃ ለመስጠት ያህል ነው። ያው እንደሚታወቀው በክልላችን ያለው የመጠጥ ውሃ አቅርቦት ሽፋን አንፃር ሲታይ በጣም አነስተኛ ነው። ከዚህ ጋር ተያይዞ የሚነሱ ጥያቄዎች በተገቢነት ወስዶ እየፈቱ መሄዱ በጣም አግባብነት ያለው ነው የሚል ሐሳብ አለኝ። እነዚህን ጥያቄዎች ደግሞ ለመፍታት ዘርፉ ከፍተኛ ኢንቨስትመንትን የሚጠይቅ ነው። ከዚህ አንፃር ትልቁና ዋናው ማነቆ ከኢንቨስትመንት ኮስት ጋር ከበጀት ጋር ተያይዞ ያሉ ጉዳዮች ናቸው። እነዚህን ደረጃ በደረጃ እየፈታን የመጣንበት ያለው ጉዳይ እንዳለ ለማንሳት ነው። በርከት ያሉ ያደሩ ፕሮጀክቶችን በመጠጥ ውሃ ዘርፍ ላይ ያደሩ ፕሮጀክቶችን ቅድሚያ ሰጥተን እየፈታን እያስመረቅን የመጣንበት ሁኔታዎች አሉ። በሰሞኑንም ሁላችንም እንዳየነው በነባር ፕሮጀክቶችን ቅድሚያ ሰጥተን የማህበረሰቡ ችግር ሆኖ በተደጋጋሚ ሲነሱ የነበሩትን እየፈታን እያስመረቅን መተናል። አሁንም ትኩረት ሰጥተን እየሰራን ያለንባቸው ሁኔታዎች አሉ። እነዚህንም አሁን በያዝነው ልክ ትኩረት ሰጥተን እየፈታን የምንሄድበት አግባብ እንዳለ ቢወሰድ ጥሩ ነው ብዬ ስፔሲፊክ ሆኖ በተነሱ ፕሮጀክቶች ላይ መረጃ ለመስጠት ያህል አንዱ ከሚዛን አማን ጋር በተያያዘ የተነሳ ጉዳይ ነው። በፊት ሁላችንም በዚህ ምክር ቤትም በተደጋጋሚ ስነሳ እንደነበረው ሚዛን አማን አሁን ካለበት የህዝብ ብዛትና ከተማው ከደረሰበት አንፃር የቀድሞ ውሃው የማይመጥን ስለሆነ ይሄንን ማስፋፊያ ፕሮጀክት በሚል ተይዞ እንደነበረ ይታወቃል። ማስፋፊያውን በራሱ ከዚህ ቀደም በነበረው ማስፋፊያ በሚለው ብቻ ብንሄድ አሁን ያለውን ችግር ሊፈታ ስለማይችል ማስፋፊያውን እንደ አዲስ ጥናት በመውሰድ ሰፋ አድርገን አጥንተን ውሃና ኤነርጂ ሚኒስቴርንም ጭምር አሳትፈን ሰፊ ጥናቶችን አካሂደናል። ይሄን ከጨረስን በኋላ የክልላችን ርዕሰ መስተዳድርም ባሉበት የአካባቢ ህዝብ ተወካዮችም ባሉበት ከሚመለከታቸው ሚኒስቴር መስሪያ ቤት አካላት ጋር በጀት እንዲፈላለግ ሰፊ ውይይቶችን አድርገናል። ይሄም ውይይት በስተመጨረሻ ውጤታማ ሆኖ ከኤግዚም ባንክ ከቻይና ኤግዚም ባንክ ብድር በሚገኝበት ሁኔታ ላይ ሚኒስቴር መስሪያ ቤቱ አመቻችቷል። ከዚህም ተነስቶ በቅርብ ጊዜ ከ14 ቀን ወዲህ ከኤግዚም ባንክ ከቻይና የመጡ ባለሙያዎች ፕሮጀክቱን ብድሩን ከመፍቀዳቸው በፊት ፕሮጀክቱን ሪቪው ለማድረግ እስከ ሚዛን መጥቶ ሪቪው ተደርጓል። ሪቪው ከተደረገ በኋላ አሁን የነሱን ምላሽ ነው ማለት ነው የምንጠብቀው። ስለዚህ ተስፋ ያለው ነው። በርካታ ስራዎችን የሰራንበት ነው። በተቀናጀ አግባብ ሰፊ ስራዎችን ሰርተናል። ስለዚህ ሪቪው የተደረገውን ከውሃና ኤነርጂ ሚኒስቴር ጋር ተቀናይተን ፈጥኖ ወደ ተግባር እንዲገባ የምንሰራው ነው የሚሆነው። ከቦንጋ ጋር በተያያዘ በተደጋጋሚም ሲነሳ የነበረ ጥያቄ ነው። ይህንንም በተመሳሳይ መልኩ በርካታ አማራጮችን አስቀምጠን ስራዎችን ስንሰራ ቆይተናል። በመጀመሪያ ደረጃ ነባሩን አሻሽለን ወደ አገልግሎት ማስገባት የምንችል ከሆነ ብለንም በርካታ ሙከራዎችን አድርገናል። ከውጭ ሀገርም ጭምር በዘርፉ በርካታ ልምድ ያላቸውን ባለሙያዎችም ጭምር መተን ሞክረናል። ይሄ ተጠግኖ ወይም ሜንቴን ተደርጎ ሰርቪስ ማድረግ የማይችል መሆኑንም ስላረጋገጠን ዘላቂ መፍትሄው ጋር ብንገባ ይሻላል የሚለውን ወስደን እንደዚሁ ቦንጋ ከተማ ላይ የነበረው ችግርም ከውሃ ጥራት ጋር በተለይ የከርሰ ምድሩ ውሃ ጥራት ጋር የተያዘ ችግር ስለነበረ አሁን ከርሰ ምድሩ ላይ ከምናተኩር በአቅራቢያው ያለውን የሰርፈስ ውሃ የገጸ ምድር ውሃን ተጠቅመን ለከተማው ማጠጣት አለብን የሚለውን ይዘን እንደዚሁ ጥናቶችን ጨርሰናል። ለገንዘብና ለውሃና
ኢነርጂ ሚኒስቴርም ዶክመንቱን አስረክበናል። ገንዘብ እንዳያፈላልጉም በተደጋጋሚ እንደዚሁ ትኩረት ሰጥተን ክትትል እያደረግን ያለነው። ስለዚህ አሁንም በፌደራል ያሉ ተወካዮችም ገንዘብ ሚኒስቴርም ችግሩንም ተረድቶ ይሄን ፕሮጀክት እውን እንዲያደርግ ሁላችንም የበኩላችንን መግፋት መቻል አለብን የሚለውን ሐሳብ ለመስጠት ነው። ሌላው በአሽቃይ ጋር በተያያዘ የተነሳው ጥያቄ ትክክል ነው። በተደጋጋሚ እዚህ ምክር ቤት ላይ ሲነሳ የነበረ ነው። በፊት በደቡብ ክልል ተቆፍሮ የነበረ ነው። ነገር ግን የወተር ኳሊቲ ሪፖርቱ ላይ ስናይ አንዱ ተርቢዲቲ ችግር አለበት የሚል የነበረበት ነው። ሁለተኛ ፍሎራይድ ችግር አለበት በሚል የተቀመጠ ነው። ነገር ግን አንዳንድ ሁኔታዎች መነሻ ተነስተንኛ ስናይ ጥርጣሬ ስለነበረ ወደ 1 ሚሊዮን ብር ወጪ ያወጣን ቴስቱን ከእንደገና አስደግመናል። ቴስቱን ስናስደግም ቀደም ብሎ በትክክል አልተሰራም ቴስቱ። ስለዚህ ፍሎራይዱም ተርቢዲቲም በWHO ሪኮመንዴሽን ሌቭል ውስጥ ያለና በመጠጥ ውሃ የሚያገለግል መሆኑን ስላረጋገጥን ጥናትና ዲዛይኑን አስከትለን አሁን የክልሉ መንግስትን በሰጠው በጀት አሁን ጨረታ ዝግጅት ላይ ነው ያለው። ስለዚህ የፕሮጀክት የሚቀጥል ነው ማለት ነው። ኮንታ ኮይሻ ጋር በተያያዘ በርካታ ስራዎችን ሰርተናል። በአጭር ጊዜ ውስጥ ለማስመረቅ ጥረቶችን አድርገናል። ከጽልበይ መጠጥ መስኖ ጋርም ለማስመረቅ ሰፊ ስራዎችን ሰርተናል። ነገር ግን ያልተጠናቀቁ በጣም መጠነኛ ስራዎች ስለነበሩ ነው የቀረው። እነዚህን ለማጠናቀቅ አመራሩንም ሳይት ላይ መድበን ባለሙያውንም መድበን በትኩረት እየሰራን ያለንበት ሁኔታ ስላለ በአጭር ጊዜ ውስጥ አጠናቀን የምናስመርቀው ፕሮጀክት እንደሆነ ቢወሰድ በጣም ጥሩ ነው የሚል ነው። እንደዚሁ ከሻርማ መስኖ ጋር በተያያዘ ክልላችን ላይ ከፍተኛ መስኖ በከፍተኛ ደረጃ የሚያለማ መስኖ ፕሮጀክት የለንም። ከፍታዊነትም አንፃር ከክልሉ ማህበረሰብ ተጠቃሚነትም አንፃር ይሄ ፕሮጀክት ከክልሉ መንግስት በሰጠው በጀት ጥናት ተደርጓል። ይሄ ጥናት ከተደረገ በኋላ ለፌደራል መስኖና ቆላማ ሚኒስቴር እንደዚሁ በበጀት ተደግፎ ወደ ተግባር እንዲገባ ዲዛይን ዶክመንቱ ሰሚት የተደረገ ቢሆንም በየጊዜው በጀት የተያዘ ወደ ተግባር አልተገባም። ይሄን ከሚመለከተው አካላት ጋር በየጊዜው እየተጠየቀ ነው። አሁንም ተገቢውን ክትትል ይጠይቃል የሚለው ተወስዶ በየደረጃ ያለ አካል ይሄ እውን እንዲሆን ድጋፍ ማድረግ መቻል አለበት የሚለውን ሐሳብ ለመስጠት ነው። መጨረሻ ላይ ከማዕድን ጋር በተያያዘ ከፈቃድ አሰጣጥ ጋር የተነሳ ጉዳይ ላይ ፈቃድ አሰጣጡን አሁን ባለው ሁኔታ ከዚህ ቀደም ከነበረው አውጥተን እያስተካከልን የመጣንበት ሁኔታ አለ። ከዚህ ቀደም የማዕድን ፈቃድ አንደኛ ባለሙያ ብቻውን የሚሰጥበት ሁኔታ ነበረ። ማዕድን እንደምናውቀው ስትራቴጂክ ኢንቨስትመንት ነው። ስትራቴጂካሊ በከፍተኛ አመራር የተመራ ጠቀሜታውም እየታየ መመራት ያለበት ስለሆነ ከተወሰነ ጊዜ ወዲህ በክልሉ ማዕድን ግብረ ኃይል የተገመገመ ፍቃዶች እንዲሰጡ ከጠቀሜታው አንፃር እንዲታይ ተደርጎ በዛ አይነት መንገድ ነው የተመራ ያለው። ስለዚህ በቅርብ ጊዜ የቀረቡትን ጥያቄዎች የመረመርን ፍቃድ ሰጥተናል። ይሄን ፍቃድ በምንሰጥበት ጊዜ አንዱና ዋናው የምናየው አካባቢው ወጣት ወይም አካባቢው ማህበረሰብ እዚህ ውስጥ ተሳትፏል ወይ እዚህ ማህበር ውስጥ አለ ወይ ብለው በዝርዝር እስከነ ስምም ጭምር እየጠራን እየፈተሽን እየሰጠን ያለንበት አግባብ ስለሆነ ከተጠቃሚነት አንፃር አካታች ነው የሚለው ግምገማ ነው በእኛ ላይ ያለው። እንደዚሁ ከእንግልትም አንፃር በዛ ደረጃ የሚወሰድ አይደለም። በየደረጃው ከታች በትክክል ተጠናቆ የሚመጣ ከሆነ ከወረዳ ተጠናቆ የሚመጣ ከሆነ ከዞን ተጠናቆ የሚመጣ ከሆነ በክልል ደረጃ ምንም የሚይዘው አይነት አሰራር የሌለ መሆኑ ቢወሰድ ጥሩ ነው። ከዚህ ቀደም የነበረውን አርመን አስተካክለን ግልጽኝነትን ፈጥረን እየሰጠን ያለንበት ሂደት እንዳለ ቢወሰድ ጥሩ ነው። ከዛ ባለፈ የአካባቢ ልማት መልሶ ማልማት ጋር በተያያዘ በዚህ እስከ 6ኛ ኳርተር ድረስ 7.5 ካሬ ኪሎ ሜትርን መልሶ የማልማት ስራዎችን
እንዲሰሩ ተደርጓል። በተለይም የሚታሰበው በማዕድን ድንጋይ ከሰል የሚሆን ወርቅም በወጣባቸው ቦታዎች ላይ ቦታዎቹ ተመልሰው መልማት መቻል አለባቸው። የተቆፋፈሩ ቦታዎችን በአትክልት በፍራፍሬ እና በሚበቅሉ ደኖች መልሰን መሸፈን አለብን የሚል ነው። ከዚህ አንፃር የተሰሩ ያሉ ስራዎች አሉ። ነገር ግን ስራው ከተሰራ አንፃር ሲታይ በርካታ የሚቀሩ ጉዳዮች ስላሉ ከታችኛው መዋቅር ጋር ተናበን ቀሪ ስራዎችን የምንሰራ መሆኑን ለመግለጽ ነው። አመሰግናለሁ።